እልመጋባት ልጅነትና አለማወቅ ይዞኝ አሁን ላይ የወላድ መካን ሆኛለሁ ትላለች። ይህ ቪዲዮ ለብዙዎች አስተማሪ ስለሚሆን ኮፒ ሊንክ፣ ሼር እና ሪፖስት አድርጉት። ነገሩ እንዲህ ነው። ከረጅም ዓመታት በፊት እኔና ባለቤቴ የኮሌጅ ተማሪ ሆነን ተዋወቅን። እኔ በምህንድስና ተቀጥሬ መዘጋጃ ስገባ እሱ ደግሞ በአንድ የመንግስት መስሪያ ቤት ውስጥ ተቀጠረ። በሰዓቱ በደሞዝም ሆነ በገቢ በስራ ሁኔታም እኔ ይበልጠው ስለነበረ በጣም በራሴ እመካለሁ። ባለቤቴንም እንቀው ነበረ። ፍጹም የሆነ ቤተሰቦቹንም ጥላቻ ነበረብኝ። እነሱም አንዳንድ የሚያሳዩኝ ነገር ነበረ። ይህንን ተንተርሼ ትዳሬን አልፈልግም ብዬ ፈታሁት። ይህ የሆነው አንድ ሴትና አንድ ወንድ ልጅ ከወለድም በኋላ ነው። ብለመን ብዘከር በፍጹም እምቢ ብዬ ልጆቼን ይዤ ተቀመጥኩኝ። እሱም ብዙም አልቆየም የውጭ የትምህርት እድል አግኝቶ ከሀገር ወጣ። ልጆቼን አባታቸውን እንዲጠሉ እንደማይፈልጋቸው አድርጌ አሳደግኩኝ። ሁልጊዜ የምነግራቸው እኔ ብቻ ለነሱ እንዳለው እንጂ አባታቸው መጥፎ እንደሆነ፣ ለትምህርት ሳይሆን ሌላ ሴት ወዶ እንደሄደ አድርጌ እንዲጠሉት አድርጌ ነበር ያሳደግኳቸው። ነገር ግን ይህን ሁሉ ነገር ማድረጌ ዛሬ ላይ ዋጋ አስከፈለኝ። ዛሬ እንደምታይኝ ብቻዬን ነው። ይህም የሆነው ልጆቼ የሃይስኩል ተማሪ ሆነው ፌስቡክ በሚባል ነገር አባታቸው ጋር ይተዋወቃሉ። ይህንንም ያደረገችው የእሱ እህት ነበረች። ከዛም ተገናኝተው ሲያወሩ ያሉትን ሁኔታ ሁሉ ይነግራቸው ጀመረ። ቀስ ቀስ እያሉ ለሱ ያላቸው ስሜት እየተቀየረ፣ በተለይ ደግሞ ሴቷ ልጄ እኛን ጎርተሽናል፣ ስለ አባታችን የነገርሽ ነገር ሁሉ ትክክል አይደለም ብላ ጸብ ከኔ ጋር ትጀምራለች። ከዛም ፕሮሰስ ይጨርስላቸውና ሁለቱንም ልጆቼን ይወስዳል። ከወሰዳቸው በኋላ ሴቷ አሁንም እንዳልኩሽ ከኔ ጋር በጣም ትልቅ ጸብ ውስጥ ትገባለች። ወንዱ ልጄ መጥቶ አየኝ። እሷ ግን በፍጹም ይቅርታ አላረግልሽም፣ ልጅነቴን የወሰድሽው፣ በስንት ልጆች አባት ስቀና ነው ያደግኩት፣ ቢያንስ ውጭ ሀገር አባት ያለ መልካም ነው ብዬ እንዳላስብ አድርገሽኛል፣ ጎርተሽኛል ብላ ዛሬ ላይም ከኔ ጋር ሰላም ለመሆን አልፈቀደችም። ባለቤቴ ግን እዛ ሄዶ አግብቶና ወልዶ እስከ ዛሬም ድረስ ለእኔ ጥሩ ልብ ነበረው። በሰዓቱ የነበረሽን ልጅነትና እልህ አቅና እረዳ ነበር። አልሰማ ብለሽኝ እንጂ እኔና አንቺ መሀል ፍቺ ሊኖር አይገባም ነበር ብሎ ዛሬ ላይ በጸጸት አለንጋ ይገርፉኝ ጀመረ። ይህን የምነግርሽ ሰሞኑን ላይ ሚዲያ ላይ የማየው ነገር ደስ ስለማይል እና ለአንዲት ሰው ያስተምር እንደሆነ ብዬ ቪዲዮዎችንም ስለመከታተል ነው ብላ ቢያንስ የ50ዎቹ መጀመሪያ እድሜ